This is the final date that we are facing Manchester City at the Etihad 2025-2026 የመጨረሻ የዋንጫውን መዳረሻ ሊወስን የሚችለው ጌም ሊጀምር 1 ሰዓት ከ20 ደቂቃዎች ብቻ ይቀራሉ። ክለባችን አርሰናል ከሜዳው ውጭ ተጉዞ ወደ ማንቸስተር ከተማ ተጉዞ ከማንቸስተር ሲቲ ጋር የሚያደርገው ጨዋታ እንግዲህ ዓለም በጉጉት የሚጠብቀው ጨዋታ ማንቸስተር ሲቲዎች እንግዲህ በታላቅ በጉራ በዛቻ በምን በፉከራ እየጠበቁት ያለው ጨዋታ ነውና ምናልባት ከዚህ ጨዋታ ጌም ነው ከጌሙ በስተጀርባ ምን ሊኖር ይችላል የሚለው ነገር ነው። እውነት ለመናገር በጣም በጉጉት እንዳየው ሰዓቱ ሁሉ እየራቀብኝ ያለ ጌም ነው የሆነ ቢለምን በስቴዲየማቸው ዙሪያ በኢቲአር ዙሪያ ዛሬም የአርሰናል አርማ ያለበትን ኮዳ እየሸጡ የውሃ መጠጫ ኮዳ ለመቀለጃ የሚሆን ለምን በጣም በሚገርም ሁኔታ ነው ያለውና በጌሙ መካከል ምን ሊፈጠር ይችላል? ይሄ እግር ኳስ ነው። እንደሚያሸንፉስ በምንድን ነው እርግጠኛ ሊሆኑ ይቻሉት? ማለት 100% እርግጠኛ ልትሆን የምትችለው እኮ በቃ ኦልሬዲ ቲያትር ደርሰ ያስቀመጠው ድርሰት አይደለም አይደል? ይሄም ጌም ነው። አርሰናል ሜዳው 11 ተጫዋች ነው። የፈለገው ተጫዋች ይኖር አይኖር በጣም እና ይሄ አንደር ኤስቲሜትድ ማድረግ ነው ክለብንና አርሰናሎች እና አርቴታ ምናልባት ከዚህ ጨዋታ ሪቬንጅ የሚባለው ነገር መራራ ሪቬንጅ ቢተር ሪቬንጅ የሚባለው ነገር ሊማሩበትና ሊያውቁት ይገባዋል። አዘርዋይስ ግን እንደፎከሩት የሚያደርጉት ከሆነ በፕሪሚየር ሊግ ዋንጫ ላይ ታላቅ ጫና ሊያሳድርበት የሚችል ጌም ነው የሚሆነው። ምክንያቱም ይህን ያክል ድረስ እዚህ ድረስ አርሰናልን መግጠም እንፈልጋለን፣ ማሸነፍ እንፈልጋለን። ሁሉም ተጫዋቾች እየፎከሩ ነው ያሉት። እንግዲህ ሳምንት አለፋቸውና ዛሬ ጭራሽ የባስ ብሎ በስቴዲየማቸው ዙሪያ የአርሰናል ኮዳ አርማ ያለበትን ኮዳ እየሸጡ እየቀለዱ ምን እያሉ ያሉበት ሁኔታ ነው ያለው። ኤኒዌይስ ጨዋታው ሊጀመር እኔ እጅግ በጣም በአርሰናል እኮ ዛሬ የሚያሳስበኝ ነገር ቢኖር ጁሪያን ቲምበር በጨዋታው ውስጥ የማይሰለፍ ከሆነ የማይኖር ከሆነ ነው። በተለይ ጁሪያን ቲምበር እጅግ በጣም የሚያስፈልገን ተጫዋች ነው። በጣም የማንቸስተር ሲቲዎችን በመስመር ሩጫ በመስመር ሊያጠቁ የሚሄዱትን የነ አንቷን ሴሚኒዮ የነ ጀርሚ ዶኩ የነ ሪያን ቸርኪን ሩጫ ሊገታ የሚችል የሚኖረው ፒየሮን ካፔ ወይም ካላፊዮሪና ዩሪያን ቲምበር ሲኖር ነው እንጂ እኔ በክርስቲያን ሞስኬራ እምነት ስለሌለኝ አይደለም። እምነት አለኝ እኔ አምነዋለሁ። ግን አማተር ተጫዋች ስለሆነ ፋውሎች ሊያሰሩት ይችላል። ትልቅ ጌም ነው። ፍራስትሬት ሊያደርግ ይችላል። ገና ፕሪሚየር ሊጉን ያልተላመደው አማተር የሆነ ልጅ ስለሆነ ማለት ነውና ጁሪያን ቲምበር የሚኖር ከሆነ ግን ምንም ያስፈራል ነገር የለም። ምንም እነሱ እንደፎከሩት እንደዛው አይደለምና አርቴታ ይሄን ባክ ፓስ የሚባለው ነገር ትቶ ለማሸነፍ የሚገባ ከሆነ ማንቸስተር ሲቲ በሜዳውና በደጋፊ ፊት አዋርደን የፕሪሚየር ሊጉን ዋንጫ አንዱን ጆሮ ይዘ ነው ወደ ኤምሬት የምንመለስበት ጌም ይሆናል ብዬ ነው የምጠብቀው። አሰላለፉን አጫወታቸውን አርቴታ ወደ ኋላ የማይመለሳቸው ከሆነ ማለት ነውና ፕሪሚየር ሊግ ዋንጫው እንግዲህ ዛሬ ለእይታ ይቀርባል። የሚገርመው በእይታ ምንድነው ኢታር ላይ ለእይታ ይቀርብና ከዛ ተመልሶ ወደ ፕሪሚየር ሊግ አስተዳዳሪ አካል ይሄዳል። ቀጣይ በሚደረጉት ጨዋታ ላይ ይመለሳል ማለት ነውና መድፈኞች ቤቱን ሰብስክራይብ አድርጉት።